በዛሬው ፕሮግራማችን የቴሌግራም አካውንታችሁን ሎጊን ለማድረግ ስትሞክሩ እንደዚህ ኤስኤምኤስ ፊ ክፈሉ እያለ ልትቸገራችሁ ምንም አይነት ክፍያ ሳትከፍሉ እንዲሁም ደግሞ አካውንታችሁን ፕሪሚየም ማድረግ ሳይጠበቅባችሁ በነፃ እንዴት ኮዱን አስልከን አካውንታችንን መክፈት እንደምንችል አሳያችኋለሁ። ሁላችሁም ፕሮግራሙን እስከ ፍጻሜው ድረስ ተከታተሉ። ቪዲዮን ስትጀምሩ ላይክ እንዲሁም ደግሞ ለቻናላችን አዳዲስ ሰዎች ካላችሁ ሰብስክራይብ ማድረግ እንዳይረሳ። በነገራችን ላይ ይህ መንገድ እንዲሰራላችሁ ፕሊስ ቪዲዮን እስከ ፍጻሜው ድረስ ተከታተሉ። የቴሌግራም አካውንታችንን ለመክፈት የምንጠቀመው አፕሊኬሽን ይሄኛው ነው። እንደምትመለከቱት አፑን ከፕሌይ ስቶር ላይ ማውረድ ትችላላችሁ። ካልሆነም ደግሞ የቴሌግራም ቻናላችን ላይ እንለቅላችኋለን። የቴሌግራም ቻናል ሊንክ ኮሜንት ላይ እንዲሁም ደግሞ ዲስክሪፕሽን ላይ አስቀምጬላችኋለሁ። ከዛ ላይ ማውረድ ትችላላችሁ። አፑን ስልካችን ላይ ካወረድን በኋላ ስንከፍተው በዚህ መልክ ያመጣልናል። እንደምትመለከቱት ከስር ስታርት ሜሴጂንግ የምትለዋን ክሊክ እናደርጋለን። በመቀጠል እዚህ ጋር ስልክ ቁጥራችንን እንድናስገባ ይጠይቀናል። የቴሌግራም አካውንታችሁ የተከፈተበትን ስልክ ቁጥር ወይ ደግሞ እንደ አዲስ ደግሞ መክፈት ከፈለጋችሁ የምትከፍቱበትን ስልክ ቁጥር እዚህ ጋር ታስገባላችሁ። ስልክ ቁጥራችሁን ካስገባችሁ በኋላ እዚህ ጋር ያለውን የቀስት ምልክት ክሊክ እናደርገዋለን። በመቀጠል እንደምትመለከቱት ኮድ እልክላችኋለሁ። እኔ እዚህ ጋር አሁን ለመክፈት እየሞከርኩ ያለሁት የቴሌግራም አካውንት ከዚህ ቀደም አክሰስ በማድረግበት ሰዓት ከኢሜይሌ ጋር ሊንክ አድርግቼው ነበር። ስለዚህ እንደምትመለከቱት ሊንክ ወዳደረግኩት ኢሜይል ኮድ እልካለሁ ነው የሚለኝ። እናንተ እዚህ ጋር በቅድሚያ ከቴሌግራም አካውንታችሁ ጋር ምንም አይነት ኢሜይል ሊንክ ካላረጋችሁ ምንም ችግር የለውም። እዚህ ጋር ኮዱ እንዲልክላችሁ ኢሜይል አካውንት ይጠይቃችኋል። እሱን ታስገባላችሁ። ከዛም በመቀጠል እንደምትመለከቱት ወደዚህኛው ኢሜይል ኮድ ልክ ያለው ነው የሚለኝ። ወደዛ ልግባና የተላከውን ኮድ እዚህ ላይ መጥቼ አስገባለሁ። እንደምትመለከቱት የተላከልንን ኮድ እዚህ ላይ መተን በምናስገባበት ሰዓት በቀላሉ በዚህ መንገድ አካውንታችንን ከፍቶልናል። እናንተም በዚህ መንገድ ምንም አይነት ኤስኤምኤስ ፊ ሳትከፍሉ እንዲሁም ደግሞ አካውንታችሁን ፕሪሚየም ማድረግ ሳይጠበቅባችሁ በነፃ በዚህ መንገድ መጠቀም ትችላላችሁ። በነገራችን ላይ እዚህ ጋር አንድ ማወቅ ያለባችሁ ነገር አለ። ኮዱ የሚላክላችሁ በኢሜይል አካውንታችሁ ስለሆነ ከዚህ ቀደም የቴሌግራም አካውንታችሁን ከኢሜይላችሁ ጋር ሊንክ አደርጋችሁ ከነበረ ያንን ሊንክ ያደረጋችሁትን ኢሜይል ግዴታ አክሰስ ማድረግ መቻል አለባችሁ። ምክንያቱም ኮዱ የሚላከው ሊንክ ወዳደረጋችሁት ኢሜይል ስለሆነ ያንን ኢሜይል ግዴታ አክሰስ ማድረግ መቻል አለባችሁ። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።